ሊሳም በጣም ደነገጠችና ሮጣ መኪናዋ ውስጥ ገባች። አንድ ያላት ብቸኛ አማራጭ መኪናዋ ውስጥ መደበቅ ብቻ ነበር። ሰውየው ግን መሳሪያ ይዞ ነበር የመጣው። ሰውየውም በሩን ሰብሮ ገባ። ከዛም መኪና ውስጥ ቁጭ አለ። ከዛም ማደንዘዣ አርጎባት አደንዝዞ ወሰዳት። በሚቀጥለው ቀን ሊሳ ስትነሳ አንድ ክፍል ውስጥ ተቆልፎባት ነበር። መስኮቱ በብረቶች ታሽጎ ነበር። ሰውየው አቅዶ የተዘጋጀበት ነገር እንደሆነ ያስታውቃል። ሊሳ ደንግጣ ወደ በሩ ሮጣ ሄደች። ወደ ውጪ ስታይ ግን ምንም የሚጠቅም ነገር ማየት አልቻለችም። ከዛ ግን ድንገት በመስኮት በኩል ከውጪ አንድ ድምጽ መጣ። ቶሎ ብላም ለእርዳታ በመስኮቱ በኩል መጮህ ጀመረች። ከዛ ግን አንድ የምታውቀው ፊት ነበር የታያት። በዛ ሰዓትም ማምለጥ የማትችልበት ተራራ ላይ አንድ ቦታ ታስራ እንዳለች አወቀች። ራሷን እንዴት ማዳን እንደምትችል አታውቅም። እስኪመሽ ድረስ ዝም ብላ ጠበቀች። ሰውየውም በስተመጨረሻ በሩን ከፍቶ ገባ። ሊሳም አንድ ጥግ ላይ ጥቅልል ብላ ቁጭ ብላ ነበር። ብትጮህ እንኳን ማንም እንደማይሰማት ታውቃለች። ሰውየው ዝም ብሎ ወደሷ ሲመጣ ሊሳ ምን እንደፈለገ ገባት። ገንዘብ ይፈልገ ነበር የመሰላት። ቁጥር ይጠራል ብላ እየጠበቀችው ነበር። እሱ ግን እሷ ያሰበችውን ነገር አልፈለገም። ሊሳ ልትቋቋመው ሞከረች፣ ግን ምንም ብታረግለት ከዛ ክፍል እንደማያስወጣት ገባት። ሰውየው ታብሌቷን ወሰደ። ቪዲዮዎቿንና ፎቶዎቿን እያየ የሞተውን ባሏን ይሰድበው ጀመር። ሊሳ ሌሊቱ ሙሉ በስቃይ አሳለፈች። በሚቀጥለው ቀን ሊሳ ህመም ውስጥ ሆና ነቃች። ወደ በሩም ጠጋ ስትል አንድ ነገር አስተዋለች። ቁልፉ አልተነቀለም፣ በውጭ በኩል እንደተሰካ ነው። ከዛም ቶሎ ብላ ቁልፉን የምታወጣበት መንገድ ፈለገች። ቁልፉን ለመያዝ ጃኬቷን በታች በኩል አወጣች። ከዛም አንድ ሚስማር አገኘችና ሚስማሩን በልብሷ ይዛ ባለ በሌላ አቅሟ ጎትታ አወጣችው። ከዛም ቁልፉን ወደ ውጪ መግፋት ጀመረች። ሙከራዋም ተሳካላት። ቁልፉ ወደቀ። ቶሎ ብላ በሩን ከፈተች። ከዛም ከጨለማው ክፍል ወጣች። ግን ትንሽ ከተራመደች በኋላ ሰውየው ወደ ቤት እየተመለሰ እንደሆነ አየች። ቶሎ ብላ አንድ መደርደሪያ ጀርባ ተደበቀች። እያንዳንዱን እንቅስቃሴዎቹን እየተከታተለች ነበር። ሰውየው እንደወጣች አላወቀም። ተረጋግቶ ቁርሱን በላ። ትንሽ ቆይቶም ስልኩ ጮኸ። ስልክ ሲያወራ ሊሳ ልጆችና ሚስት እንዳለው አወቀች። ከስራው በኋላ ቤት ሄዶ ልጁን እንደሚያይ ሲያወራም ሰማች። ሊሸጣት ወይ ሊገላት ነው። የሰውየውን ጭካኔ ባሰበች ቁጥር እየፈራች መጣች። ሰውየው ስልኩን ከዘጋ በኋላ ሊሳ ወደ ታሰረችበት ክፍል ሊሄድ ነው። ሊሳም የምታመልጥበት አሪፍ አጋጣሚ አገኘች። ሰውየውም እሷ ወደ ታሰረችበት ክፍል ሲሄድ ሊሳ በፍጥነት ወጥታ አመለጠች። ምንም ያህል ብታመልጥ ግን አንድ የማታውቀው ተራራ ላይ ጥቅጥቅ ያለ ጫካ ውስጥ ነው ያለችው። ሰውየው ድምጿን ሰማ። ከዛም ያባረራት ጀመር። ነፍሷን ለማዳን እየሮጠች እያለ አንድ እንጨት አደናቅፏት ወድቃ እግሯን ሰበረችው። ሰውየውም እየቀረባት መጣ። ህመሟን ዋጥ አርጋ እንጨቱን ጎትታ ከእግሯ ውስጥ አወጣችው። ሊሳ ምንም ያህል ብትጎዳም ሰውየው ግን ሊለቃት አልቻለም። ሊሳም ሮጣ አንድ ወንዝ ጋር ደረሰች። ሊሳ ሰውየውን በጭካኔ እያየችው ወደፊት ከማምለጥ ውጪ ምርጫ እንደሌላት አወቀች። ከዛም ዝም ብላ ወደ ወንዙ ውስጥ ዘለለች። ወንዙም ተሸክሟት ይዟት ሄደ። ከዛ ግን እንደ ድል አንድ ዳር ላይ ቆመች። አሁን ያለባት ችግር ግን ሰውየው ብቻ አልነበረም። እግሯ ተጎድቷል። አንድ እርምጃ መራመድ እንኳን ከብዷታል። ህመሟን ዋጥ አርጋ እየሄደች እያለ ግን አንድ ድምጽ ሰማች። ማንም በሌለበት በዚህ ጫካ ውስጥ ሰውየው መጥቶባት ይሆን?